ሰላም ጤና ይስጥልኝ እንዴት ናችሁ? አለን እግዚአብሔር ይመስገን። እኔ ኮች ዳኒ ነኝ። ዛሬም አንድ ቲቶ ይዤላችሁ መጥቻለሁ። ቴኳንዶን ለምን እንማራለን? ዛሬም ካዘጋጀናት አንድ ፓወርፖይንት እያነበብን እንማማራለን። ቴኳንዶን ለምን እንማራለን? የመጀመሪያው አካል ብቃትን ለማግኘት ይሄ ማለት ነው ሰውነታችን ጥንካሬን ተጣጣፊነትንና ጽናትን በደንብ እንዲላመድ የቴኳንዶ አንደኛው ትሬኒንግ ነው። በተጨማሪም ደግሞ ሰውነታችን የማስተባበር ፍጥነትንና ሚዛንን በደንብ ለመጠበቅ ከሚረዱን ስፖርቶች ውስጥ ዋነኛውና አንደኛው ቴኳንዶ ነው። ለዚህ ብለንም ቴኳንዶን እንማራለን። ሲቀጥል ተግሳጽንና ትኩረትን ይሰጣል። ይሄ ማለት ነው ቴክኒኮችን ለመቆጣጠር ቁርጠኝነትን እና ጽናትን ይጠይቃል። እሱንም ያስተምረናል ማለት ነው። ምክንያቱም ቴክኒኮችን ባንዴ ስለፈለግንና ባንዴ ስለተመኘን ብቻ የምንችላቸው ነገር አይደለም። በድግግሞች ውስጥ የምንለምደው ነገር ስለሆነ ይሄ ትኩረት አድርገን እንድንሰራበት በደንብ ያበረታታል ማለት ነው። በተጨማሪም ነገሮችን ወይም ደግሞ ቴኳንዶ ውስጥ ገብተን የምንይዛቸው ነገሮች ባንዴ እንዲህ ስለፈለግን ብቻ የምናደርገው አይደለም። ለዛ ነው ራስን መግዛትን ትግስትን እና የአእምሮ ጥንካሬ በደንብ ለማዳበር ቴኳንዶ ሌላው የምንማርበት ምክንያት ነው። በተጨማሪም በራስ መተማመንንና ለራስ ክብር መስጠትን ያስተምራል። ይሄ ማለት ነው በስልጠና ውስጥ ፈተናዎችን ለማሸነፍ በራስ መተማመንን ይጨምራል ማለት። ልክ ውድድር ለወርልድ ቴኳንዶ ስንገባ የተለያዩ ውድድሮች አሉ። ውድድሮቹን ለማሸነፍ ወኔ እንዲኖረን ጀግነን ውድድር ውስጥ እንድንገባ የሚያስተምር አንደኛው አካሉ ነው። ሌላ ደግሞ በቴኳንዶ ውስጥ ቀበቶ ይሰጣል። መረዳት ያለባችሁ በቀበቶ ነው ራሳችን እያሳደግን ነው እና ከአንዱ ቀበቶ ወደ አንዱ ቀበቶ ስንሄድ ዋው አደረኩት አሳካሁት አሁን ለውጥ ላይ ነኝ የሚለውን ነገር እንድንማርበት በደንብ እድል ይፈጥርልናል ማለት ነው። በተጨማሪም የጭንቀት ጊዜ እፎይታንና የአእምሮ ጤናን ለማግኘት ይሄ የአካል ብቃት እንቅስቃሴ ውጥረትን ያስወግዳል። እንደሚታወቀው ይሄ ማለት ያልሆኑ ስሜቶችን ይዘን አንገባም። ወይም ደግሞ የንዴት ስሜት ሆነ የድብርት ስሜት ሊሆን ይችላል። ልክ የቴኳንዶ ስልጠናው ስንገባ ባንዴ ነው ወርክአውቱ እንድንረሳው የሚያደርገን። በተጨማሪም በቴኳንዶ ውስጥ ማሰላሰልና ያተነፋፈስ ዘዴዎችን በነገራችን ላይ ያተነፋፈስ ዘዴ ራሱን ችሎ አንድ ኮርስ አለው ቴኳንዶና ስለሚያስተካክል ያተነፋፈስ ስርዓታችን ከተስተካከለ ደግሞ የመጨናነቅ እድሉን በጣም ይቀንሳል ተብሎ ይታሰባል። ሌላ ደግሞ አክብሮትና ጨዋነትን ያስተምራል። ይህን በደንብ የማርሻል አርት ባለሙያዎች ትረዳላችሁ ብዬ አስባለሁ። ምክንያቱም ሲኒየሮቻችን እያሉኛ አንናገርም። ሲኒየሮቻችን እድል መጀመሪያ ቅድሚያ ለነሱ ነው ቦታ የምንሰጠው። ይሄ በጣም አክብሮትን ከሚገባው በላይ ከሚያስተምሩ ማርሻል አርቶች ውስጥ ይሄ አንደኛውና ዋነኛው ነው። ይሄ ለአስተማሪዎች፣ ለኩዮች ወይም ደግሞ ለሚወዳደሩን አካላት ክብርን እንሰጣለን። ኢቭን የቴኳንዶ ውድድር ላይ ስንገባ መጀመሪያ ቸሪዮ ኪግኔ ሰላምታ እንሰጣለን። ይሄንን በደንብ መርሳት የለብንም እና አክብሮትንና ጨዋነትን በደንብ ከሚያስተምሩ ስፖርቶች ውስጥ ይሄ አንደኛው ነው። በተጨማሪም ራስን መከላከል በነገራችን ላይ ቴኳንዶ ኳንና ዶ ከሚሉ ሶስት መሰረታዊ ቃላት የተመሰረተ ነው። ኳንና ዶ ይሄ ማለት የእግርና የእጅ ጥምረትን ያማከለ ስራ ነው። ስለዚህ እግሮቻችንና እጆቻችን እኛን ለመከላከል እንዴት ይጠቅሙናል የሚለውን ሰፊ ፓርቱን የሚያስተምረን ነው። ለዛ ነው ራስን ለመከላከል። በተጨማሪም ደግሞ ይሄ አደገኛ የሆኑ ሲቹዌሽኖችን አሉ። እነዛ አይነት ሲቹዌሽኖች ላይ ኢሚዲየት የሆነ ምላሽን ለመስጠት በደንብ የሚረዳን አንደኛው የቴኳንዶ ትምህርት ነው። በተጨማሪ ሰባተኛ ደረጃ ላይ የምናየው ለተወዳዳሪ እድሎችን ያመቻቻል። ስፔሻሊ መወዳደር የሚፈልግ ትላልቅ ጌሞች ላይ ራሱን ማየት የሚፈልግ አሁን ለምሳሌ እንደ ዓለም አቀፍ ትልቁ ጌም ኦሎምፒክ ነው። ይሄ ስፖርት የኦሎምፒክ ጌም ነው። ስለዚህ እዛ ላይ ራሳችንን እንድንፈትሽ እድሎችን እንድናገኝ በደንብ ከሚያመቻቹልን ውስጥ ይሄ የቴኳንዶ ዋነኛው ጥቅም ነው። በተጨማሪ የባህልና ፍልስፍና እድገትን ያበረታታል። ይሄ ማለት ነው ይሄ ማርሻል አርት የመጣው ከኮሪያ ነው። በተጨማሪ የነሱን ባህልን በደንብ የምናይበት አክብረንም የምንሰራበት ወደነው ተገዝተንለት የምንሰራው ስለሆነ ባህልን በደንብ እንድናከብር ይረዳናል ማለት ነው። በተጨማሪ ይሄ ራሳችንን እንድንገዛ ቅድምን ብለናል። በማይበገር መንፈስ ላይ የተመሰረተ የህይወት መንገድ ነው። ይሄ ማለት ቴኔትስን በደንብ ያስረዳናል ማለት ነው። ሌላ ጊዜ በሰፊው ሰራልቻለሁ what about tenets of old ቴኳንዶ የሚለውን በደንብ እንሰራለን። ይሄንን በደንብ ከተማርን ይሄንን በደንብ ካወቅን ቴኳንዶ ላይ ለመቆየት ትልልቅ ምክንያት ይሆናል ማለት። በተጨማሪም እና የመጨረሻው ወርልድ ቴኳንዶ መማር የሚጠቅመን የእድሜ ልክ ትምህርት እንደሆነ እንድናቅበት ስፔሻሊ ደግሞ ማህበረሰብን በደንብ ነው የሚያንጸው። ይሄ ማለት ነው ባንዴ ገብተን የምናውቀው ነገር አይደለም። የእድሜ ልክ ትምህርት ነው። አሁንም እንማራለን። እኔ የምማራለሁ፣ እኔን ያስተማረኝም ይማራል፣ እኔን ያስተማረኝም ሌላ ቦታ ሄዶ ይማራልና ይሄንን በደንብ ማወቅ መቻል አለብን። ባንዴ ተምረን የምንጨርሰው ነገር አይደለም። ይሄ ምንድነው የሚባለው ቴኳንዶ ኢዝ ጆርኒ
አይደለ በቃ ጆርኒ ነው። እየተማርን እያሻሻልን ራሳችንን የምንሄደው ነውና ይሄንን ይመስላል። እና እነዚህ ለመሳሰሉ ምክንያቶች እንማራለን። ለምን ቴኳንዶን እንማራለን የሚለውን በሰፊው ያየን ይመስለኛል። ያው ከዚህ በለጠም አለ ግን እነዚህን ከያዝን በቂ ነው ብዬ አስባለሁ። እንቀጥላለን። ስለሰማችሁኝ አመሰግናለሁ። ሄይ እኔ ኮች ዳኒ ነኝ።